የተገነባ ትውልድ ሀገር ይገነባል፣ ያልተገነባ ትውልድ ደግሞ የተገነባች ሀገር ያፈርሳል። ይህ አባባል እንግዲህ ለእንደ ኢትዮጵያ ያሉ ሀገሮች የተባለ አባባል ይመስላል። ኢትዮጵያ ላይ ብዙ ግንባታዎችን ልንገነባ እንችላለን፣ ብዙ የእድገት ነገሮችን ልንሰራ እንችላለን። ነገር ግን ከምንገነባቸው ነገሮች በከፋ ሁኔታ በጦርነት ምክንያት የምናጣቸው ነገሮች ይበዛሉ። በጦርነት ምክንያት የሚወድመው ሀብት ንብረት፣ በጦርነት ምክንያት የሚወድመው ጉልበት፣ በጦርነት ምክንያት ያጣነው የሰው ሕይወት፣ በጦርነት ምክንያት የተስተጓጎለው ትምህርት፣ በጦርነት ምክንያት የተስተጓጎለው ጤና፣ የተስተጓጎለው ግብርና፣ የተስተጓጎለው ንግድ በአሃዝ ከምንገልጸው በላይ ነው። ኢትዮጵያ ያጣችው አንድ ነገር ብቻ ነው፣ ናሽናል ዩኒቲ ወይም ህብረ ብሔራዊ አንድነት። ይሄ የኢትዮጵያ ትልቁ መሰናክሏ፣ ትልቁ ፈተናዋ ነው። ኢትዮጵያ ህብረ ብሔራዊ አንድነቷ እንዲሰባበር፣ አንድ እንዳትሆን፣ ብሔሮቿ ተሳስበው ተነጋግረው ተማምነው የጋራ አንድነት ኖሯቸው ኢትዮጵያ የሚለውን ስም ከፍ እንዳያደርጉ ለረጅም ዓመት ተሰርቶበታል። ህብረ ብሔራዊ አንድነት ስብራት በአንድ ቀን የመጣ ሳይሆን የረጅም ዓመት ስራ ስለሆነ ይሄ ህብረ ብሔራዊ አንድነት እስከሌለ ድረስ ስለ ኢትዮጵያ ማውራት የቀልድ ነው የሚሆነው። እያንዳንዱ የኢትዮጵያ ዜጋ ህብረ ብሔራዊ አንድነት ለመኖሩ ማረጋገጥ አለበት። ዊ አር ኢትዮጵያንስ የሚለው መንፈስ ውስጡ ሊሰርጽ ይገባል። ስለዚህ ይህን ህብረ ብሔራዊ አንድነት ደግሞ ለማምጣት ኃላፊነት ማን ጋር ያለ ሲባል የመጀመሪያው ህዝቡ ጋር አለ፣ ሁለተኛው መንግስት ጋር አለ። ኢትዮጵያ ላይ ብዙ ጉልበት ኢንቨስት ይደረጋል ሀገር ለመገንባት። ነገር ግን ማህበረሰቡን ወይም ትውልዱን ወይም ህዝቡን መገንባት ላይ እየተሰራ አይደለም። ስለዚህ አንድ ሀገር እየገነባን ነው ካል ህዝቦቿን እየገነባን መሆኑን መርሳት የለብንም ማለት ነው።